ሰላም ውድ ተመልካቾቼ እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ይዤላችሁ የመጣሁት የገማታ አሰራር ነው። በጣም ቆንጆ ነው፣ ትወዱታላችሁ። አብረን እንሰራለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። ቪዲዮ ከወደዳችሁ ደግሞ ላይክ፣ ሼር አድርጉ፣ ኮሜንት ጻፉልኝ። ወደ አሰራሩ እንሄድ። ወደ አሰራሩ ሄደናል። ገማታ ለመስራት ይሄ ነው የሚያስፈልገን። ይሄ ከሌላችሁ ዱቄት መስራት ትችላላችሁ፣ ፍርኖ ዱቄት። እኔ ግን ይሄ ታሽጎ የመጣ ነው ከውጭ ራሱ። ይሄ ነው የምሰራው። የዚህ አሰራር ደግሞ አብረን እናየው ይሆናል። እዚህ ጋር እሾ አለው ለራሱ እሾ ተዘጋጅቶ የመጣ በልኩ አለ። እሱ እነዚህ ሰው ላይ እናደርጋለን። ቤኪንግ ፓውደር እንጨምራለን። በሻይ ማንኪያ ግማሽ ቤኪንግ ፓውደር እንጨምራለን። ትንሽ ውሃ መጀመሪያ እንበጠብጠዋለን። ትንሽ እናሞላለን። ካላችሁ ትንሽ ደቂቃ እስኪ ጠብቁት። እኔ አልጠብቁም፣ ወዲያውኑ ስለምሰራው መጨመራለሁ። እዚህ ጋር ኒዶ አለኝ። ኒዶ ወተት አለኝ። ወተት ዱቄት 2 ማንኪያ በሾርባ ማንኪያ ጨምራለሁ። እዚህ ጋር ደግሞ ንሻ ወይም የበቆሎ ዱቄት ፓውደር አለኝ። እሱም እንደዚህ በሾርባ ማንኪያ በደንብ ሳይሞላ 2 ጨምራለሁ። ይሄ በቆሎ ዱቄት በጣም ነው ገማታችን የሚያጣፍጥልን። ቃቅ እንዲያደርግ እንዲሆን ቃቅ እንጂ ያደርግልናል። አሁን ዘይት እንጨምራለን። ዘይት በሾርባ ማንኪያ 3 የሚሆን እንጨምራለን። አሁን የምንጨምረው ዱቄት ነው። የገማቱ የተዘጋጀ ዱቄት እንጨምራለን። ትንሽ ለብ ያለ ውሃ እንጨምራለን። ውሃ እንዳይበዛባችሁ ያያችሁ ጨምሩ። እንዳይቀጥንብን ቀስ እያለን እንጨምራለን። ተመልካቾቼ ውሃችን ቀስ እየጨመርን ያየነው በደንብ አድርገን ለስለሳለን እናቦካዋለን። በጣም ስለታ መሆን አለበት። ተመልካቾቼ በዚህ መልኩ ነው። ይኸው በዚህ መልኩ አብኩቼዋለሁ። እንዲህ መሆን ነው ያለበት። ትንሽ ቀጠን ማለት አለበት። ትንሽ ዛፈራን ጨምሬያለሁ። ዛፈራን ታውቃላችሁ። ይሄ ከሌላችሁ እርድ ጨምሩ። እኔ ትንሽ ነው የጨመርኩት ለከለር። እቺ የምታክል ዛፈራን ጨምሬያለሁ እና እናንተ ጨምሩ። አሁን አብኩቼ ጨርሻለሁኝ። ኩፍ እስከሚል እንጠብቀዋለን። ላስቲክ እንሸፍነዋለን። ላስቲክ ከሌላችሁ ይሄ መሸፈኛ ከሌላችሁ ጨርቅ መሸፈን፣ ንጹህ ጨርቅ መሸፈን ትችላላችሁ። በዚህ መልኩ ሸፍነን የተወሰነ ሰዓት ኩፍ እስከሚል እንጠብቀዋለን። በዚህ መልኩ ኩፍ ብለዋል። አሁን ወደ መጋገር እንሄዳለን። ዘይት ጥጃለሁኝ። ዘይቱ እየጋለ ነው። በደንብ አድርገን እናዋህደዋለን። ቅድም የጨመርኩት ዘአተር አያችሁት፣ ከለር ያመጣልናል። በዚህ መልኩ ገማታችን ይሄ ይመስላል። በዚህ መልኩ ጠብሰዋለን። 2 አይነት እንዳይሆንብን ጋዙ ቀነስ አድርገን እናማስለዋለን። ተመልካቾቼ በዚህ መልኩ አሁን እናወጣዋለን።
በጣም ቆንጆ አጠባበስ ነው የተጠበሰው። ተመልካቾቼ እዚህ ጋር ስኳር አለ። ስኳር እናቀልጣለን ለጌማት ስኳርና ውሃ ሎሚ እንደዚህ እናቀልጣለን። ሌላ ቀን አሳያችኋለሁ። እና ማርም አለን። ማር ከሌለ በስኳሩ ብቻ ሁለቱም ማድረግ ይቻላል። ማር ብቻ ማድረግ ይቻላል። እሺ አሁን እዚህ እንጨምራለን ማራችን ወይም ስኳር ይቀለጠል። እኔ ከማር ጋር ነው ማቀላቀለው። ያው ረመዳን ከመሆኑ አንፃር በጣም ቸኩዬ በችኮላ ነው ቀርጸው። ለውሰዋለ ስኳሩ በቀለጠ ስኳር ሰሊጥ እናረግበታለን። ሰሊጥ ከዛ መልሰን እናጠነፍፈዋለን። አሁን እዚህ ጋር እቃ አዘጋጅቻለሁ። በቃው ሊደረድር ነው። ተመልካቾቼ በዚህ መልኩ ደርድሬዋለሁ። ትንሽ ማር ላዩ ላይ አረግበታለሁኝ። አሁን ላዩ ላይ መልሼ ደግሞ ሰሊጥ እንበትንበታለን። እንደዚህ በጣም ያምራል፣ በጣም ይጥማል። ሰርታችሁ ሞክሩ። ከመጀመሪያ እስከ መጨረሻ ስለተከታተላችሁ አመሰግናለሁ። አዲሶች ሰብስክራይብ አድርጉኝ። ነባሮች ደግሞ ጓደኞቼ ላይክ ሼር አድርጉ፣ ኮሜንት ጻፉልኝ። የደወል ምልክቷ ተጫኑ እንዳትረሱ። በሌላ እስከምንገናኝ ሰላም ቆዩኝ።